በአብርሃም ላይ ጥንቁልና የሰራው ጠንቋይ በእነ ቱያ ምክንያት ተይዟል። ቱያም ቀጠቀጠው። የተለያዩ መረጃዎችን እንዲያወጣ ሞከረው። በአብርሃም ላይ ጥንቁልና የሰራበት መተት ያደረገበት ሩታና ኤፍሬም መሆናቸው ታውቋል። ወንድ ቢሆን ብራቦ ቱያ ምርጥ ልጅ ከስንት ኪሎ ሜትር አቋርጦ ከቡታጅራ ሄዶ ነው እንግዲህ ጠንቋዩን ይዞት ቤቱ መረጃ ሊያወጣጣ ወይም ሞከረው። እሱም ትንሽ ኃይል በተሞላበት መንገድ ለማወጣጣት ሞክሮ ደብድቦት ቀጥቅጦት ነበረ። ነገር ግን ጠንቋዮቹ በርከት ያሉ ስለነበሩ ቱያ ላይ ትንሽ አደጋ አድርሰዋል። ከፍተኛ የሚባል ድብደባ አካሂደውበታል። በመጨረሻም ሰዓት ቢሆን ወንድሙ ሶፊ መጥቶ ደሙን አፍሶታል። ጠንቆልና በዚህ አይነት ልክ ችግር እየፈጠረ ነው። አብርሃም በሌላ መንገድ ወደ ሆስፒታል ሲሄድ ድንገት ፌንታ ሰርቷል። ልጁን በዛም በዚህም ሊያድኑት አልቻሉም። አሁን ክርክሩ በአብርሃም ላይ ሩታ የኔ ነው ትላለች። ሄርሜም እንደዛው ልጁ በመካከል እየተጎዳ ስለሆነ ትንሽ አደጋ ላይ ነው። ያልተረዱት ሰዎች አሉ። በተለይ ሩታና ኤፍሬም ያው ችግራቸውን ስለሚያውቁት ሊረዱት አልቻሉም። ጥንቁልናው በፎቶ ነው የተሰራበት፣ በሀብልም ብቻ አይደለም። ትንሽ የተሰበሰበ ችግር ነው ያጋጠመው። አብርሃምም እነ ቱያ ትልቅ ነገር እየሰራ ነው። ብዙ ጠንቋዩንም ከቡታጅራ ድረስ አዲስ አበባ አምጥቶ መረጃ ሊያወጣጣው ሞክሯል። ነገር ግን በተናገረው መሰረት ሩታና ኤፍሬም እንዲሆኑ በግልጽ ተናግሯል። ስለዚህ ችግሩ ከዛው ነው፣ መድኃኒቱም ከዛው ነው። በፍጹም መረጃ መናገር ትንሽ አስቸግሮ ነበር ጠንቋዩ። ስለዚህ ሶፊና ጓደኞቹ መጥተው ከጥቃት ተከላክለውታል። ብዙ ጥቃት አድርሰውበታል ማለት ነው ሶፊ በዚህ አይነት ልክ በዚህ ጉዳይ ሪስክ ባይወስድ ጥሩ ነው። 6 ኪሎ ሜትር አቋርጦ በባለፈው በሰራሁት ቪዲዮ መሰረት አሳይቻችኋለሁ። አንዳንድ ጊዜ ያልሆነ ሪስክ መውሰድ ተገቢ ስላልሆነ እነሱ ደግሞ በርከት ብለው በማህበር ተደራጅተው ስለሆነ እንዲህ አይነት የጥንቁልና ስራ የሚሰሩት እንዲህ በታዋቂ ሰዎች ላይ እንዲህ አይነት በፎቶ እየተሰራ ላይፍ እያበላሹ ስለሆነ ጥንቃቄ ያስፈልጋል። አሁንም ሰዎቹ የሚፈቱ ሰዎች አይደሉም ማለት ነው። በሶፊም ላይ እንዲህ አይነት ነገር ሊሰሩበት ይችላሉ። በጣም ዝተዋል። ስለዚህ ጥንቃቄ ያስፈልጋል ብዬ አስባለሁ። ነገር ግን እሱ እየተጠናቀቀ አይደለም። ብቻውን 6 ኪሎ ሜትር አቋርጦ መሄዱ ተገቢ ስላልሆነ በርከት ብሎ ሄዶ እንዲህ አይነት ነገር ሲሰራ ጥንቃቄ ስለሚያስፈልግ እሱም ሪስክ መውሰድ የለበትም። በመጨረሻም ሰዓት ቢሆን ሶፊ መቶ ወንድሙ ማለት ነው ታድጎታል። ሴቷን ሳይቀር መሪማ ማለት ነው። በጣም ነው ችግር የፈጠረው። ስለዚህ እንዲህ አይነት ነገር ጥንቃቄ ማድረግ ያስፈልጋል። በቀላል ጥንቁልና እንዳልሰራ ምንም ብዙ ነገር እየወጣ ነው። በፎቶ ምን ያክል በረቂቅ መንገድ የሰው ህይወት የሰው ላይፍ ለማበላሸት እስከዚህ ድረስ መሄዱ በጣም የሚያሳዝን ነው። ኤፍሬም እና ሩታ ግን በዛ ልክ ርቀት ጭካኔ ማድረጋቸው ተገቢ ስላልሆነ ቤተሰቦች እንዲህ እነ ቱያና እነ ሶፊ የሚችሉትን ጥረት እያደረጉ ነው። ልጁ ግን በዛም ፌንት ነቅሏል። ወንድሙ ዳዊትና ቡዜ ብዙ ነገር ጥረት እያደረጉ ነው። ልጁ ግን ከጊዜ ጊዜ ችግር እየተፈጠረበት ስለሆነ ማሳከም ወደ ቀድሞ ህይወቱ እንዲመለስ ማድረግ አለባቸው። ስራም እየሰራ ስላልሆነ ማለት ነው። ከስራው በላይ ያው ጤንነቱ ስለሚያስፈልግ በዛ መንገድ ቢሄዱ ጥሩ ነው። አሁን ግን እነ ቱያ ጠንቋዩን ይዘውታል። ስለዚህ መፍትሄ ይመጣል ብዬ አስባለሁ። እሱ ስለሆነ ያሰረበት። ስለዚህ በቀጣይ ማስፈታት አለባቸው። እጃቸው ላይ ስለገባ ያን ነገር ያደርጋሉ ብዬ አስባለሁኝ። በጣም የሚያሳዝን ነገር ነው። ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ እንግዲህ ቤተሰብ መሆን ይቻላል። ይህ የአብርሽ ነገር ግን አሳዛኝ ነው። ቤተሰቦች በያላችሁበት ሰላማችሁ ብዙ ይበል። ላይክ እና ሰብስክራይብ ያደርገ ቤተሰብ መሆን ትችላላችሁ። ለሀሳብ አስተያየታችሁ ኮሜንት ሴክሽን ላይ በመስጠት
ድጋፋችሁን ሀይሌ ለማለት ነው። በሌላ ጉዳይ እስኪ እንመጣለን ምን ተፈጠረ የሚለውን ልጁን እንግዲህ በጤናው እንደሚመለስም ተስፋ አድርጋለሁ። በያላችሁበት ሰላም ጤና ስጥልኝ። ባይ ባይ ቻው።